ትናንትና ማለት ነው ምን እንደተፈጠረ ልንገራችሁ። ሴትዬ ፕሮግራም አለባትና እህቴ ሂደሽ እርጃት ምናምን ብላ ለማንችኝ እና ከዛ በፊት አይ ምናምን አልሄድም ምናምን ብዬሽ ነበርና በቃ ስለምነኝ እናቷ ምናምን ስትጠይቀኝ እሺ ምናምን ብዬ ሄድኩኝ ነው እዚህ ትሰራ ነው ያልኩትና ወደ መቅረብ ላይ ነው ሄድኩኝ። ምሳ አዘጋጅቼ ቤት አዝቼ ምናምን ሄድኩትና ከዛ ሂጄ እዛ በቃ ቤቱ ምናምን አላህ ውይ ሰራተኛ ለለበት ግን ቤት በጣም ከባድ ነው። ውይ እኛ እኮ ወላሂ ላዚም ውይ ያረባለህ ጉልበታችን እንደዋለ በቃ እንጂ በጣም እኮ ወላሂ ከባድ ነው። አረቦች ቤት ምን እንደምመስል ሱብሃንአላህ። ከዛ ምንም ማን ተራርኩ ወደ መጥበብ ገባሁና ሽንኩርት በቃ 20 ኪሎ ሩዝ ነው የተሰራው ማለት ነው። አንድ በግ ሙሉ ነው የተሰራውና በቃ ተሰራ ምናምን አመሸሁኝ። መዕረብ ላይ ሂጄ ከሌሊቱ 8 ሰዓት ነው የመጣው ማለት ነው። ከዛ ተሰራ በቃ መጥበብ ብቻ ነው የሰራሁት ኩሽና ብቻ ማለት ነው። ከዛ ሰራ ተዘሰራ ክቹና አጥቤ የሰራንበትን ሁሉ አጣጥቤ ጨርሼ ከዛ ሂጄ ቁጭ አልኩኝ ማለት ነው። ጨርሼ 7 ሰዓት ላይ ጨረስኩና ቁጭ አልኩኝ ማለት ነው። ቤቱ በቃ የሌለ ነው። ከዛ እንደው ግን ማሰቢያቸው ሱብሃንአላህ። ከዛ ቤቱ እንዳጸዳላ ፈልጋ ነው። ከዛ ቤቱን አነሳሽልኝ እስኪ ምናምን ነገር ወላሂ በጣም ነው ቁሜ ነው የሳኩት። ወላሂ ለአዚም በጣም ነው የሳኩት። በጣም ገረመችኝ። እንደው እንዴ ማደም እንትን አመስግኛኝ አልኳት ወላሂ ለአዚም። ከዛ 50 ብር ሰጠችኝ። አመሰግናለሁ አልኳት። እኔ በቃ ምንም ሳላርፍ ነው የሰራሁት። 50 ብር ደግሞ ምንም በጣም እንዲህ እንዳናደች ማለት ነው። ከዛ አመሰግናለሁ አልፈልግም አልኳት ማለት ነው። እንዴ በቃ ምን ከዛ ብመጣ ደግሞ ቤት ምን ዜግነቱን ቀይሯል ቤቱ ማለት ነው። ወላሂ ላዝም ከዛ ገብቼ መጥበብ ምናምን ገብቼ በቃ በጣም አስጠላኝና ምንም ሳላረግ ገብቼ ተኛው ማለት ነው። ከዛ ገብቼ ስተኛ እንዴት ነው የሚያስተኙት? ልጁ በቃ ይሄን ሙዚቃ ከፍትና ወላሂ ለአዚም አንደኛው ልጅማ ያ አላህ ሱብሃንአላህ በጣም ከባድ ነው። ይሄ ሙዚቃ ከፍትና በቃ በጣም ነው የሚያጨው ማለት ነው። ከዛ በግድ አንድ ሰዓት ላይ ተኛውኝ በኢትዮጵያ ማለት ነው። አንድ ሰዓት ላይ ተኛውኝ በቃ ወላሂ ለአዚም ቢያንስ 1 ሰዓት ተኩል ምናምን የተኛውኝ ማለት ነውና አሁን በቃ ተኝቼ እንዳደርኩ ምናምን ነው ሐረካቷ ማለት ነው። ወላሂ አንድ ከስራችሁ ውጭ አንድ ቦታ ሌላ ቦታ እንዳትሄዱ ወላሂ ለአዚም ምንም ምስጋና የላችሁም። ውይ እንዴ መብት እንትን ግዳችሁ እኮ አይደለም። እንዴት በቃ መመለስ ብችል ውይ ደስ ነበር። ወላሂ ታንትና አልሄዳትም ነበር ዳግመኛ የማይለመድ እንትን ማለት ነው። የማይለመድ በጭራሽ አታስለምዷቸው። ወላሂ ደግሞ በዛ እኮ እንትን በቃ ኧረ ቢስሚላ ምንም እኮ አስተሳሰብ የላቸውም። ወላሂ ላዚም